ናችሁ? ዛሬ ያሳያችኋለሁ እንዴት አድርገን ቤታችን ውስጥ ፀጉራችን እንደምንሰራ። ቆርጧለሁ ስትሬት አድርጌ ከዛ ዌቪ ነው የማረገው። ሰው ፍሬሽሊ የታጠበ ፀጉር ነው የጀመርኩት። ይኸው ፀጉሬ የረዘመ ነውና ያ ግን የግድ መቆረጥ አለበት። መንታው ማንሳት አለብኝ። ሰው እንደዚህ አድርጌ ከፈልኩት። ለአራት ነው የምከፍለው። መጀመሪያ የምጠቀማቸውን ፕሮዳክት ለመቀባት ማለት ነው። እንደዚህ ለአራት ስከፍለው ቀለል ብሎ ነው እንትን የሚልኝ ማለት ነው። ለመቀባት ምናምን ይመቻል። ሰው ይሄን ያሳያችሁ ሞይስቸራይዘር ነው፣ የሄር ባተር ነው። እሱን አደረኩኝ። ይሄ ደግሞ ሂት ፕሮቴክተር ሴም ታይም ደግሞ እንደ ሞይስቸራይዘር ቅባት ነገር ነው። እኔ ድራግ ስቶር የምኖርበት ከተማ ነው የገዛሁት። ይኸውልኝ እንግዲህ ፀጉሬ እና ሂት ፕሮቴክተር ነው ደግሞ ማለት ነው። ሰው እንደዚህ ሰው እንደዚህ አድርጌ ደግሞ በሌላኛው ፓርት እንትን እየተቀባሁት ነው። ቀድም ያሳየኋችሁን ፕሮዳክቶች ማለት ነው። ከዛ እንደዚህ ያበጠርኩት እኩል እንዲዳረስ ማለት ነው። ሰው በመጨረሻም ይሄን ፕሮዳክት ተቀባሁኝ። ግሎሲ ይሆናል። ይሄ ፀጉራችን ደግሞ ቡፍ የሚለው ብርድ ላይ ስንወጣ ምናምን እሱን እንዳይሆን ያደርገዋል። ያው ፀጉራችን ሲልክ የሆነው እንዲቆይ ማለት ነው። እና እኔ ድራግ ስቶር የምኖርበት ሀገር ነው የገዛሁት። ጀርመን ሀገር የምትኖሩ ዲም ውስጥ አለላችሁ። በጣም አሪፍ ነው። እና እኔ ቅዝቃዜ ይሁን ምናምን ያንዳንድ ሰው ውጭ ሲወጣ ፀጉሩ ይቆም የለ። እኔ ግን በጭራሽ ራሴ ካልታጠብኩት ኦፍኮርስ ዝናብ ከመታው ምናምን ነው እንጂ በቃ አይፈርስም። ፀጉሬ በጣም ነው የሚቆየው እስከምታጠበው ድረስ ማለት ነው። ከዛ በኋላ እንደዚህ አድርጌ ብዙ ፓርቶች ላይ ሴክሽን አደረኩት፣ ያው ለመስራት እንዲመቸኝ ማለት ነው። ሰው በመቀጠል በብሎው ድራየር ነው የተጠቀምኩት። ይህ ብሎው ድራየር ከገዛሁት በጣም ብዙ አመት ቆይቷል እና በጣም አሪፍ ነው። እኔ ተመችቶኛል። ስክሪንሾት አድርጋችሁ ግዙት። በጣም አሪፍ ነው። ያ ሰው ኮሜንት አድርጉ፣ ሰብስክራይብ፣ ሼር ለጓደኞቻችሁ ላኩላቸው። እኔ የተከተልኩትን ስቴፕ ከተከተላችሁ እርግጠኛ ነኝ በጣም ነው ፀጉራችሁን የምትወዱት እንደዚህ ከሰራችሁት ማለት ነው። እኔ ድሮ ራሱ እንትን ይል ነበር ፀጉሬ በቃ እንደዚህ ሰርቼው ምናምን ብርድ ላይ ስወጣ ምናምን በቃ አይቆይም ነበር፣ ይፈርሳል ምናምን። ያው የምንኖርበት ሀገርም ቅዝቃዜ ስለሆነ ሰው ይሄን ስቴፕ ከተከተላችሁ ግን ያው እንደ አሰራራችን ነው ማለት ነው። እና ቢያልበኝ ምናምን ራሱ ምንም በቃ አይፈርስም። እና ሰው በጣም ይገርመዋል ራሱ ለምን እንዲህ ፀጉርሽ አይፈርስም እንዴ ምናምን ነው የሚለኝ። ትሪክ አለኝ። ሰው እዚህ ጋር እንደምታዩኝ ደግሞ ልክ ብሎው ድራይ እንዳረኩት እንደዚህ ጠቅልል አድርጌ እንትን አደርገዋለሁ። ያው ሌሎቹን እስከምሰራው ማለት ነው።
ሰው ይሄኛው ፓርቲ እየጨረስኩ ነው። በዛኛው በኩል ሰርቼው መለሳለሁ። ያው እንደዚህ ሰርቼው ብሎ ድራይ አድርጌው መጥቻለሁ። እንትኔን ኦን አደረኩት። ቀስ እያረኩኝ ቀድሜ የተገለልኩትን ፈተዋለሁ። አክቹሊ እኔ ስትሬት ማን ነው መቁረጥ ባልፈልግ ኖሮ እንደዚህ ነበር መተው። እንደዚህ ብሎ ድራይ የተደረገ ጸጉር ነው ደስ ነው የሚለኝ ነው። ግን ያው የግድ አሁን መቁረጥ ስለፈለኩኝ ለዛ ነው ስትሬት ማረጋው ማለት ነው። የግድ በደንብ ስትሬት ካልሆነ አይታይም። ይሄ መንታው በደንብ አይታይምና ያ ለመቁረጥ እንዲመቸኝ ብዬ ነው። እንደዚህ እሳት ሲበዛበት ጸጉር እኔ አልወድም፣ ደስ አይለኝም። ግን ያ መቁረጥ ስላለብኝ ለዛ ነው። እንደዚህ አድርጌ ደግሞ ቆርጧለሁ። ፕሊስ መቀስ ስትጠቀሙ ማንኛውም መቀስ አትጠቀሙ። የወረቀት መቀስ ወይ የኪችን መቀስ ምናምን ሳይሆን አለ ኤክስትራ ለጸጉር መቁረጫ የሚሆን መቀስ አለ ማለት ነው። እሱን ገዝታችሁ ፕሊስ ተጠቀሙ። ሌሎች መቀሶች ለጸጉር የታሰቡ ስላልሆኑ ሞር ጸጉራችሁ ስትቆርጡት እንደዚህ የተስተካከለ አድርጎ አይደለም የሚቆርጠው ሰው። ሞር ብሬኬጁ ነው የሚጨምረው። ይሄ መንታው ምናምን ነው። ለዛ የታሰበ ለጸጉር የሚሆን መቀስ አለ። እሱን ገዝታችሁ ተጠቀሙ። በማንኛውም ባገኛችሁት መቀስ ጸጉራችሁን አትቁረጡ። ሞር ነው ልታበላሹት ማለት ነው። እንደዚህ ያረኩኝ ቆርጧለሁ። ያው ጸጉሬ በደረጃ የተቆረጠ ስለሆነ ከዚህ በፊትም እዚህ ጋር ደግሞ ያያችሁት ያው ግድ መቆረጥ አለበት። ጸጉር ግን ከተቆረጠ በኋላ ያለው ውበት አይደለ የሆነ በዛ ይላል ምናምንና ያምራል። ወይስ እኔ ብቻ ነኝ ጸጉር ሲቆረጥ ያለው ውበት የሚመቸኝ? እኔ ግን ራሴ መቁረጥ ነው የምወደው። ጸጉር ቤት ምናምን ሄዶ መቆረጥ ምናምን አይመቸኝም። በአጠቃላይ ጸጉሬ ራሴን መስራት ደስ ይለኛል።
ሰው ግማሹን ፓርት የጨረስኩ ነው። እዚህ ጋር እንደምታዩት ከፊት ለፊት ያው እንደዚህ አጠር ያለ ነው እንደነገርኳችሁ በደረጃ ስለሆነ ማለት ነው። ሌላኛው ፓርት ደግሞ ሰርቼው መለሳለሁ ቪዲዮ እንዳይረዝም ማለት ነው። ልክ አሁን የኛው እንደሰራው እንደቆረጥኩት አድርጌ ምናምን ስቴፑን ጠብቄ እንትን አድርጋለሁ። ትንሽ ከፊት ለፊቱ ደግሞ ለቀም አድርገዋለሁ። እዚህ ጋር በዛኛውን በኩል ሰርቼው መጣሁኝ። ተቆርጧል። ያው ሳብ አረኩት። አሁን ኔክስት ስቴፕ የሚሆነው ደግሞ እንደዚህ ከፍዬ ከላይላዩን የኛው ለመስራት ማለት ነው። ይሄኛው ቲክቶክ ሾፕ ላይ ነው የገዛሁት። ዌቪ ቶክ ይባላል። በጣም አሪፍ ነው፣ ደስ ይላል። ያው እንደዚህ ፀጉራችን ዌቪ ነው የሚያደርገው ከተሰራ በኋላ አይደለ ብዛት ያለው ይመስላል። ሻይኒ ነው የሚያደርገው እና ያው ድምጽም የለውም። በጣም ደስ ይላል። አይ ቲንክ አማዞንም ላይ አለ። እኔ ግን ቲክቶክ ሾፕ ላይ ነው የገዛሁት። በቃ እንደዚህ ጠቅለል አደርገዋለሁ። ብዙም አይፈጅም። በቃ 5 ደቂቃም አልፈጀብኝም። ትንሽ ፀጉሩን መቁረጥ ምናምን ላይ ነበር እንደውም ጊዜ የወሰድኩት እንጂ በቃ እንደዚህ ለቀቅ አደርገዋለሁ። ጠቅለል በእጄ ደግሞ ከርሉ እንዲቆይ ማለት ነው። እንደዛ ያርኩኝ ሰራዋለሁ ማለት ነው። ያያችሁት አያምርም? በጣም ነው የሚያምረው። ያ እንደዚህ ሉጫ አያደርገውም። በቃ ዌቪ ነው የሚያደርገው። ብዛት ያለው ነው የሚያስመስለው እና ያ ይሄኛው ፓርት ጨረስኩኝ። ያው እንግዲህ እንዴት እንደሚያምር ሻይኒ ነው የሆነው። በጣም ያምራል። ዌቪ ያኛውን ፓርት ሰርቼ ደግሞ እመለሳለሁ ማለት ነው። ያው እዚህ ጋር እንደምታዩት ያኛውን ፓርት ሰርቼ መጣሁኝ። እኔ በጣም ነው የወደድኩት። ይህን ስፕሬይ መቼም የማያውቀው ሰው የለም ሀገር ቤት። እኔ ከአፍሮ ሾፕ ነው የገዛሁት። የትኛውም አፍሮ ሾፕ አላቸው። አይ ቲንክ አማዞን ላይ አጥፈም ሻይኒ እንዲሆን ነው የሚያደርገው እና ያ እንደዛ አደረኩኝ። ይሄኛው ደግሞ የጋቱቢ ስፕሬይ ነው። በቃ እንደዚህ ፀጉራችሁ ግሎሲ እንዲሆን ነው የሚያደርገው። ያንጸባርቃል። ያው እዩት እንግዲህ ፀጉሬ እንዴት ሻይኒ እንደሆነ ማለት ነው። እና ያው እንደዚህ አደረኩኝ። እኔ በጣም ወድጄዋለሁ።
እኔ የልምድ ነገር ሆኖብኝ ፀጉሬ ወደ ጎን እንደዚህ ፓርት አድርጌ ነው እንትን ማደርገው ሞር ለፊቴ ውበት ይሰጠዋል። ከመሃል ሲከፈልና እንደዚህ ወደ ጎን ነው የሚያምርብኝ። ያ እንደዛ አደርገዋለሁ ከፈል አድርጌ ማለት ነው። እና ሞር ውበቱ ነው የሚጨምረው እንደዚህ ሲሆን፣ ያው ለኔ የሚያምርብኝ እንደዛ ሞር ስለሆነ ማለት ነው። ያኛውም አያስጠላም፣ ግን ሞር እኔ የምወደው እንደዚህ ሲሆን ነው። እንደዚህ ፓርት ክፍል አደረኩትኝ እና ያው እንደምታዩት እንደዚህ ሆነ። ከዛ በኋላ ያው አልቀረጽኩም፣ ያው ትንሽ አምሽቼ ስለነበር ራት መውጣት አለብኝ። አልቀረጽኩትም ጊዜ ስላልነበረኝ ትንሽ። ከዛ በኋላ ፊቴን ፋፋ አድርጌ ጨረስኩኝ እላችኋለሁ፣ ግን አልቀረጽኩትም ጊዜ ስላልነበረኝ እና ቴንክ ዩ ፎር ዋቺንግ። ሳብስክራይብ፣ ሼር አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው።